አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የበረሃው አርግብ ዩቲዩብ ቻናል ተከታዮች በያላችሁበት የዓለም ዳርቻ የአላህ ሱብሓነሁ ወተዓላ እዝነቱ ጥበቃው ሰላሙ በእናንተ ላይ ይሁን እያልኩኝ ዛሬ ምን ይዤላችሁ መጥቻለሁ መሰላችሁ? ገበያ ሄጄ የገዛኋቸውን አስቤዛዎች ላሳያችሁ ነው ማለት ነው። ሀገራችን እንዴት በቀላሉ መኖር እንደሚቻልም በዛው ላሳያችሁ ነው። ልክ እዛ ሆነን እንደምናየው ኑሮ ውድነት ኢትዮጵያ ኑሮ ውድነት ሲባል ጭራሽ እንደው ተገዝቶ የሚበላ ጦም የሚታደር ምናምን ሁላ ነበር የሚመስለኝ እኔ ማለት ነው። ግን ሀገራችን እዛ ሁነን እንደምናየው አይደለም። ወላሂ አልሐምዱሊላህ። ዋናው ነገር መብቃቃት ነው እላችኋለሁ የኔ ወዶች። እናንተም ወደ ሀገራችሁ አስቡ። እድሜያችሁን ሰው ሀገር ላይ አትጨርሱ። የሰው ሀገር አይታወቀንም። እዚህ መታችሁ ስታዳምጡት ነው ወላሂ የሰው ሀገር ላይ ያባከናችሁ ጉልበት የሚታያችሁ የሚሰማችሁ እንጂ እዛ ምንም አያስታውቀንም እና ጉልበታችሁን አጨርሱ እና ዛሬ ትልቁ ገበያ ኮምቦልቻ ሄጄ የገዛኋቸው ይኸው የፈንዲሻ 20 ብር ነው። ይሄ ፈንዲሻ አሁን ለብዙ ጊዜ ይሆናል ማለት ነው። እንደዚህ በ20 በ10 እቃ ይገኝ አይመስለኝም ነበር ሰራሃ እና ብዙ ነገር አለ። በ50 በ40 በምናምን የምገዙት መብቃቃት ነው ዋናው ነገር ለሰው ልጅ ማለት ነው። እና እነዚህን ተደራራቢ ሳህኖች ደግሞ እዚህ ለብዙ ነገር ለብዙ ማስቀመጫ ይሆናሉ። ሶስቱን 100 ብር ነው ማለት ነው የገዛኋቸው። እዚህ ጋር ደግሞ ካሮት አለ። ይሄ ካሮት ደግሞ የ50 ብር ነው ማለት ነው። አሁን ለብዙ ቀን ይሆናል 50 ብር። በ50 ብር እንደዚህ የሚገኝ አይመስለኝም ነበር። ቲማቲሙ እንደምታዩት ማዓት ነው የ50 ብር ማለት ነው። ቲማቲሙ ወላሂ የ50 ብር ቲማቲሙ ይመርቃሉ በዛ ላይ ሀገራችን ወላሂ። ሰላጣዋ እዚህ ጋር የምታወጣ ላይ 10 ብር፣ ድንች 50 ብር፣ ሎሚ ደግሞ የ14 ነው ማለት ነው የገዛሁት። እዚህ ጋር ደግሞ እንትን አለ አድሩስ አለ። አድሮሱ ደግሞ የሩብ ግማሽ 100 ብር። ነጭ ሽንኩርት ነው ትንሽ ውድድ የሚለው። ነጭ ሽንኩርት ደግሞ እነዚህ እንደምታያቸው 4 ፍሬ 1 ፍሬ ይመርቃሉ 50 ብር ማለት ነው። እዚህ ጋር ደግሞ አይደርቅና ቆስጣሉ እነሱን የ30 ማለት ነው። እንደምታዩት ነው በ50 በ30 ብዙ ነገር መግዛት ይቻላል። ይቺ ደግሞ ከኋላዋ እንደዚህ ሚሪንዳ መክፈቻ ከፊት ለፊቷ ደግሞ እንቁላል መንቻ የምትሆን ይቺን ደግሞ 100 ብር ነው የገዛዋት ማለት ነው ውዶች። ይቺ ደግሞ እንደዚህ ትንሽዬ የሆነ ዱቄትም ሆነ ሌላም ነገር ማንፊያ ትሆናለች እዛው ዱቄት ውስጥ የምትቀመጥ 150 ብር ነው የገዛኋት። እና እኔ እዛ አሁን ሳስበው የ50 የ100 የ10 ጭራሽ 10 ብርና 100 ብር 50 ብር ምንም ነገር የሚሰራ የሚገዛ አይመስለኝም ነበር። እንኳን እንደዚህ አስቤዛ አይደለም ቀርቶና እናንተም እንደዛ መስሎ እንዳይታያችሁ እኔም እንትን ያልኩትን ለእናንተም ላጋራችሁ ጊዜ ነው ማለት ነው። እዛ ሆነን ስናየው ኑሮ ውድነት ኢትዮጵያ ኑሮ ውድነት ሲባል በጣም እኛ ከፍ አድርገን ነው የምናስበው፣ ግን ስትገቡበት ዋናው ነገር መውቃቃት ነው። ወላሂ ቀላል ነው። ሀገራችን በሀገራችን እና ኑሩ። ሰው ሀገር ላይ እድሜያችሁን አጨርሱ። በሀገር ላይ በራስ ቤት በራስ ህይወት መልፋት እረፍት ነው። እዚህም መተን ግን ያው እዛም እንደሚደክመን ይደክመን ይችላል። ከዛም የበለጠ ግን ደግሞ በሀገራችን ላይ በራሳችን ህይወት መልፋት ቢደክመን እንተዋለን፣ ቢደክመን እናርፋለን። እንደገና ደግሞ ለቤታችሁ የምትለፉት ልፋት ደስታ ነው። ወላሂ ልፋት ሳይሆን እፎይታ ነው። እና ሀገራችሁን ውዶቼ እዛ እድሜያችሁን አጨርሱ። አይታወቃችሁም። አሁን ሀገራችሁ መታችሁ ትንሽ ቁጭ ብላችሁ ሲታዳምጡት ወገባችሁን ያማችኋል። ብዙ ነገር አለ። ሰው ሀገር ላይ ያባከናችሁ ጉልበት ሁሉ ቅር ነው የሚላችሁ። በቃ እንዲሁ ምነው ጉልበቴን ባልጨርስ በሰው ሀገር ነው የምትሉት ማለት ነው። እና እድሜያችሁን አጨርሱ በሰላም በጤና። ለእናንተንም ለሀገራችሁ ያብቃችሁ። የመዲያም ቅመሞች በመዲያም ቤት ውጣ ውረድ ያላችሁ አብሽሩ። ኢንሻአላህ ለሀገራችሁ ትበቃላችሁ። እናንተም ከኔም በኋላ ለኔም እንደኔም ተስፋ ያደረገ አልነበረም። እገባለሁም ብዬ አላስብም ነበረ። ተስፋ የምቆርጥበትም ሰዓት ነበረ። ግን ይኸው አሁን አልሐምዱሊላህ በሀገሬ ላይ ገብቼ በራሴ ህይወት ለመኖር በቅቻለሁ ማለት ነው። እናንተንም ለዚች ቀን አላህ ያብቃችሁ ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት አላህ ይጠብቃችሁ። ወደ ሀገራችሁ አስቡ። ሀገራችን እንደሚታሰበው አይደለም። ዋናው ነገር ለሰው ልጅ መብቃቃት ነው። ባለን በትንሹ አልሐምዱሊላህ እያላችሁ መብቃቃት ከቻላችሁ ምንም የሚከብድ ነገር የለም ማለት ነው። ምንም ነገር እና አብሽሩልኝ። ሀገራችን እንደሚወራው ልክ በቃ እዛ ሆኖ እንደምናየው አይደለም። ስገቡበት እንደዛ አይደለም። በትንሽ ነገር ብዙ ነገር ተብቃቅተን መኖር እንችላለን። ዋናው ነገር ለሰው ልጅ ባለው መብቃቃት ባለው ማመስገን ነው ማለት ነው። እና አብሽሩልኝ እንላችሁ ነው። አበረታቱኝ።
አብሽሩ። በያላችሁበት አላህ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።